እሺ በዚህ በነበረ ላይፍ ስርጭት እስኪ ምን የገረመህ ነገር አለ? በእውነት ፕሮሰሱ ሁሉ በጣም ደስ የሚል ግን በጣም ወጣ ያለ ነገር ያላየሁበት ኖርማል ነበር መጀመሪያ ላይ ይሄ ነው የምለው ምልክት አላየሁኝም መጨረሻ ግን እኔ የገረመኝ ነገር እዚህ ሀገር እንደመጣን ማለት ነው ከዛ ሀብቶም ደወለልኝና አንዳንድ እቃዎች እንደሚያስፈልጉ ነገረኝ በተለይ ቴሌፕሮምተር የሚባል ማንበቢያ ልክ እንደ ዜና አንባቢዎች የሚያነቡበት እዚህ አልተገኘም አለኝ ከዛ ደውዬ ስጠይቅ ለሰለሞን ኃላፊነት ተሰጥቷል ይዞ ይመጣል አሉኝ የት ነው ያለው ስለው ከ46 ደቂቃ ርቀት ይዤ እመጣለሁ አለ በመኪና 46 ደቂቃ እንዴት ጀርመን ሀገር ፍራንክፈርት ከተማ ላይ የፕሮዳክሽን እቃ ሩቅ ሊሆን አይችልም ይሄ የኔ አናሎጂዝም ብያ አሰስመንት ሰራውኝ የፈለገ ቢሆን በዚህ ደረጃ ሩቅ ሊሆን አይችልም ለምን አዲስ አበባ እንኳን 46 ደቂቃ አትነዳም የፕሮዳክሽን እቃ ስለዚህ ቅርብ ይኖራል በቃ መፈለግ አለብን ይኖራል የሚል አቋም ያስኩና አንተ ተወውና እኛ ኃላፊነት ወስደን ይዘን መጣለን አልኩት በቃ እሺ እኔ እንደውም ከስራ ወጥቼ ነበር ላመጣ የነበረው ገላገልከኝ በቃ እሺ እናንተ ፈልጉ አለኝ ከዛ ጉግል ማድረግ ጀመረ አንድ ቤት አገኘን 26 ደቂቃ ርቀት ላይ ነው 26ም ብዙ ነው አልኩ እንደገና ጉግል እናርግ ጉግል ስናረግ 12 ደቂቃ ምናምን ርቀት ላይ መንኪ ሬንት የሚል ቤት አገኘን መንኪ አውጦታ ነው እቃ ኪራይ ማለት ነው መንኪ ሬንት ይላል እኔ ቢገርም ሲቀራ ማለት ነው መንኪና ዶንኪ ተገናኘ ገጠመ ማለት ነው ዶንኪ እቃ ፍለጋ ሞንኪ ሬንት ገባ ስማችንም ስራችንም ተስማማ ከዛ መንኪ ሬንት መጣን ማለት ነው ያ ቤት ማለት ነው ያው እዚህ ጋር ቁጭ ያልነው እኮ እቃል መልስ መተና የሱ ግድግዳ ነው የተደገፈ ነው እና ያለ ነው ያው እዚሁ ጀርመን ነው የምታዩት ሰፈሩ ምናምን ደክሞን ነው ሰው እየጠበቅን ቁጭ ያልነው መሬት ላይ ግራ እንዳይገባችሁ ሰዎች እና ከዛ መጣን ቴሌፕሮምተር የሚባለውን እቃ በቀን 85 ዩሮ ነው ማከራያችሁ አለ ወደ 625 ዩሮ መጣ ሲታሰብ ላይቭ ውስጥ ያልቅ ማለት ነው ከዛ እኔ ቀንስልን ምናምን አልነው እነሱ ፌመስ ነው እሱ ምናምን አሉት እነሰናይት 3 ሚሊዮን ሰብስክራይበር አለኝ ዩቲዩብ ላይ ምናምን ስለው እና ታዲያ እንደዚህማ ሀብታም ኮን ክፈላ አለ ጨምረ ክፈል ጭራሽ አይደለም ምናምን እና የመጣ ነው ለቻሪቲ ነው እኮ ቤተክርስቲያን ለማሰራት ገዳም ሊሰራ የኦርቶዶክስ ሊገዛ 1.2 ሚሊዮን ዩሮ መሰብሰብ አለብን ምናምን አልኩት ደነገጠ ለካ ዩሮ ከባድ ነው እኔ ራሱ አይወጣም ድንጋጤው የሱ መደንገጥ ራሱ እኔን አስደነገጠኝ ከዛ የምርን ነው ቤተክርስቲያን እና በነፃ በቻሪቲ በቃሽ እንደዛ ከሆነ 30% ቀንስላችኋለሁ አለ ደስ አለን ተመቸን ከዛ ያወራን እቃውን ቼክ ያያረጋልን ምናምን ያሳየን ትንሽ ቆየና በቃ ቻሪቲ ለቸርች ነው መሰሩት 50% ቀንሼላችኋለሁ አለ የሚገርም ነው በጣም ቲቲ ያልኩ ገረመኝ ይሄ ነገር እንዴት ነው ይገርማል በቃ ምናምን ያልኩ እቃውን እሷ ክሬዲት ካርዷን ሰጥተው መረጃውን አስገብቶ ምናምን ልትከፍል ስትል እኛ እቃውን ጫን ነው መኪና ላይ ኦኬ ከዛ መጣችና ጠራችን ሰናይት ኑ አለች ምንድነው ስለ እንደውም 100% ትቻዋለሁ ክፍያውን በነፃ ሰጥቻቸዋለሁ ብሏል አላለችም የሚገርም በቃ ከዚህ እስከ ቤተክርስቲያን እያወራን ነው ስለሱ ትክክል ምን አይነት ፈቃደ እግዚአብሔር መረሱ መላካች ነው የእግዚአብሔር ለሱ ራሱ ሳያቀው አድግኛ በረከት እንዲያገኝ እግዚአብሔር ፈቀደ ትክክል ምን አይነት በቃ የእግዚአብሔር ቅርኔ ነገር ይያልን ከዛ በጣም የሚገርመው ግን ይሄ አይደለም እኔ እንደ ምልክት አድርጌ ያዩት በቃ ይሄ ነገር ሊሳካ ነው ማለት ነው ምልክቱ እግዚአብሔር እያሳየን ነው የማይመለከተው ሰውዬ ማለት ኦርቶዶክስ አይደለም ኢትዮጵያዊም አይደለም ትክክል በሁለቱም ፎርሙላ አያሟላ ትክክል እንዲያምንበት ነው እንዳለ አያምንበትም ሃይማኖቱ ሀገሩ ስለሆነ ወዶን ነው አያቀንም እኛን ትክክል ከዛ ይሄ ነገር ምልክት ነው ሊሳካ ነው ማለት ነው ለምን እግዚአብሔር እየነገረን ነው እኔ በፈልግ በማታቁት ሰው ማሳካዋለሁ እንኳን በመጠብቁት በማጠብቁትም ትክክል ከዛ ምን ቢሆን ጥሩ ነው ኦፍ ኮርስ እቃ ተዘጋጅቷል በጣም ትሁት ልጆች በጣም ጎበዝ ልጆች ሙሉ የፕሮዳክሽን እቃቸውን እዚህ ካሜራ በለው ሁሉ ነገር ማስተላለፊያውን ሰጥተዋል ነገር ግን እነሱ የመሰላቸው በቀን 10 ሰዓት 11 ሰዓት ላይቭ የሚሰራ ነው
ስለዚህ አዲስ እቃ ነው መተዳደሪያቸው ነው እና እቃው ደግሞ ታውቃለህ ካሜራ ምናምን ይግላል ይሄ ሆሊላንድ ላይቭ ማስተላለፊያም ይግላል ሲግል ማረፍ አለበት እና እነሱ የሚያውቁት በቃ 10 ሰዓት ምናምን ሰርቶ እንደሚያርፍ ነው ከዛ ላይቭ ተጀመረ ብሩ አልገፋም ማለት ነው ብንለው አልገፋ ሲል በቃ ቀጠለ ላይቭ 24 ሰዓት ትክክል ሲቀጥል ጋለ ማለት ነው እነሱ ጋር ፍም እሳት ያኔ አባቴ ከየት ይምጣ ካሜራ ያስፈልጋል ሆሊላንድ ጠቅላላ ሙሉ የፕሮዳክሽን እቃ እንደ አዲስ ያስፈልጋል ትክክል ያኔ ከየት ይመጣል መንኪሬንት በአንድ ስልክ በጣም እኛ ለአንድ እቃ ነበር ነው ለካ ሙሉ እንደሚያስፈልገን እግዚአብሔር አውቆ ቀድሞ አዘጋጅቷል ታውቃለህ በጣም የሚገርም ነው ከዛ ሙሉ እቃ እንደ አዲስ ካሜራ በለው ሆሊላንድ በለው ምናምን ማሳረፊያ ይነሱ በአንድ ስልክ ላጥ ያሉ እየመጡ መውሰድ ጀመሩ ከዚህ ላጥ ያሉ ከዛ ላይቭ በቃ በመንፈልገው ጥራት አንድ ነገር ሳይጎድል እግዚአብሔር በሚያስፈልገን ደረጃ የሚያስፈልገን የሰጠን በጣም አስደናቂ ነበር እንግዲህ ይሄ በመጀመሪያ ገና አንተ እግርህ ጀርመን ፍራንክፈርት እንደደረሰ ይሄንን ያሳየ በቃ አመላካች ነው በቃ ፈቃደ እግዚአብሔር መሆኑን እና ይሄ ገዳም ደግሞ እንዲገደም ጊዜው መድረሱን በራሱ የጊዜም ጉዳይ ራሱ ፈቃደ እግዚአብሔር ደግሞ ማየት እንፈልጋለን ብለው መጡ እንጂ ትክክል ይሁን ቢዚ ናቸው አስበው በጣም ቢዚ ሰዎች ናቸው ሚሊዮነር ናቸው ያላቸው ቤት የሚገርም ነው ውስጡ ቃው ምናምን ሚሊዮነር ናቸው ሚሊዮነር ሊተራሊ ማለት ነው እና ጊዜ የላቸው እምሰሩ ስራ ምንድነው ማየት ጓጓን ምናምን ብለው መተው እዛ ስቱዲዮ ድረስ ስራችንን አይተው ምግብ በልተው በጣም ነው የሚወዱት በጣም ነው እሱን ያስደነቀኝ እኔ ደግሞ አይደለ አዎ ይሄ ማለት ልከኛ እኩል በቃ እንደው በግራው ሲበላ እንጀራ እና ተባርከው ሄዱ በጣም የሚገርም ነው ላይቭም እኔ አመስግናለሁ በደንብ አመስግናቸዋል ደግሞ የሚገባቸዋል በእውነት ለኛ ህዝብ ደግሞ እንደ ማንቂያ አድርጎ ነው እግዚአብሔር ይላከልን ለምሳሌ ሌላ ያደረጉልን ነገር ልንገርህ ላይት 3000 ዩሮ ነበር ኪራዩ ትክክል በ700 ዩሮ ሰጡን ላይት 2300 ዩሮ ቀነሱልን የሚገርም ነው አስባል እግዚአብሔር ባያዘጋጀው ገዳሙ ወጪ እንዳያወጣ እንዳይበዘበዝ በቃ ፌር የሆነ ነገር ደግሞ ምን ፈልገው ቃ በሙሉ እና እግዚአብሔር ሲፈቅድ እንደዚህ ነው እውነት ነው የማያምነውን እንኳን አገብሮ እንዲሰራ ያደርገዋል ትክክል የማይመለከተውን እንኳን በጣም አስደናቂ ነው ሙስሊሞች ገንዘብ ሰጥተዋል ታውቃለህ አዎ ፕሮቴስታንቶች ገንዘብ ሰጥተዋል ትክክል የሌላ ሀገር ዜጎች የኛን ዜጋ ያገቡ የውጭ ሀገር ዜጎች ገንዘብ ሰጥተዋል ትክክል ሳንቲም ይዛ የመጣችው ሴትዮ እኔ እንኳን ማቀው የእህቴ ጎረቤት አንድሪያስ ይባላል 1000 ዩሮ ነው የሰጠው ጀርመናዊ ነው 1000 ዩሮ 1000 ዩሮ አስገብቷል እና በጣም የፈቃደ እግዚአብሔር እንደሆነ በትክክል የምናረጋግጥበት የተለያዩ ማረጋገጫዎች አሉ በእውነት እግዚአብሔር ይመስገን ይሄው እንደዚህ ቁጭ ብለን ተረጋግተን ደስ ብሎን እግዚአብሔርን እያመሰገነ ለመመስከር በቃ ነው አሁን ትልቅ መስከርነት ነው ለሚያዩ ለሚሰሙ ይሄንን ለሚመለከቱ እግዚአብሔር በቃ ባላሰብናቸው ሰዎች ስራው እንዲሰራ የማድረግ አቅም እንዳለ በትክክል የምናይበት ነው እሺ በጣም እግዚአብሔር ይመስገን በመላው ጀርመን ላሉ ኦርቶዶክሳውያን ክርስቲያኖች በአጠቃላይ ሲመግቡን ሲንከባከቡ ለነበሩ መተው እየታሰሩ ገንዘብ ላሰባሰቡ ከካህን እስከ መመን ድረስ ለሁሉም በእውነት እጅግ በጣም ትልቅ አክብሮትና ምስጋናችንን እናቀርባለን ሁሉም መቼም ከኑሮው ቀንሶ ነው ጊዜውን የሰጠው ትክክል እንጂ መንፈሳዊ አገልግሎት ላድርግ በረከት ላግኝ ብሎ ነው እንጂ ማንም ደሞዝ ተከፋይ ሰራተኛ የለውም ሀገረ ስብከቱ እንዳየነው ከሆነ ትክክል በተለይ ኮሚቴዎቹ እኔ እንጃ በቃ ትልቅ ሰማያዊ ዋጋ የሚያገኙበትን ስራ ሰርተዋል ብዬ ነው ማም እውነት ነው ቀጣይ የት ነው አሁን እንግዲህ እና ደግሞ በመላው ዓለም ደግሞ ይሄንን ጥሪ ተመልክተው በእውነት ላይቭን ሲከታተሉ አብረውን ሲዘምሩ ገንዘባቸውን ሲለግሱ ለነበሩት በሙሉ በእውነት እግዚአብሔር ይስጥልን እግዚአብሔር ያክብርልን ሁሉም የኔ ብሎ ቅድስት ቤተክርስቲያን አንዲት ነች ሀቲ ነች ብሎ መሳተፉ በዓለም መድረክ ላይ ደግሞ የታየው ህብረት እጅግ የሚያስደንቅ ነው እግዚአብሔር ይመስገን ይሄን እኔ ልጠይቅ ቀጣይ የት ነው እሺ ቀጣዩ እንደሌላው ጊዜ አይቆይም አሁን የኛ ጥምረት ተመልካቾች እንደምታውቁት ከሊቁ ጋር መጀመሪያ ኳታር ነው የሰራነው አብረን ያኔ ከሰራን በኋላ በቃ እኔ በኔና በዶንኪ ቲዩብ ሙድ ወይም ደግሞ መንፈስ
የሚስማማ ሆስት ሆኖ ስላገኘሁት ሊቀ ዲያቆንን እንግሊዝ ሀገር ላይፍ ሲዘጋጅ ደውዬ ለመንኩት። በቃ በእናትህ እንደምንም ብለህ አግዘን ይሄን ስራ እንድንሰራ እንዴት ነው ትመጣለህ ወይ ትችላለህ ወይ ስለው አረሽዬ ምን ችግር አለው ለበረከት ስራ ደግሞ እንደምንም ስኬጁሌን አስተካክዬ እመጣለሁ ብሎ ቃል ገባ። እንግሊዝ ተገኘ። አብረን እዛም የሚገርም 7 ቀን አሳለፍን። ተሳካ። ለሶስተኛ ጊዜ አሁንም ልክ የጀርመኑ ሲታሰብ ማንን ባለሙያ አንጋብዝ ሲሉኝ መጀመሪያ ሊቀ ዲያቆንን ነው ያልኳቸው። ቢኮዝ እኔና እሱ ሳናወራ የምንግባባ ሰዎች ነን። ሳናወራ ለምሳሌ እኔ የማስበውን ነገር ቀድሞ ይልልኛል፣ እሱ የሚያስበውን ነገር እኔ ይልለታለሁ። እንደገና ደግሞ የምንለምንበት መንፈስም በደንብ የተቀናጀና የተስማማ ነው። እንዴት ለቤተክርስቲያን ገንዘብ ሲሰበሰብ እንዴት መሆን አለበት የሚለው ላይ ሳናወራ የተግባባን ሰዎች ነንና የጀርመኑንም ሲጋበዝ አላመነታም፣ አይኑን አላሸም። በአንድ ጊዜ ነው ብድግ ብሎ የመጣው። አራተኛውንም እንግዲህ ስም አስተላልፍ ያለው አራተኛው ደብር ታውቋል፣ ላይቭ የሚገባለት ደብር ስሙንም አስተላልፍ ያለው ሊቀ ዲያቆናትን ከተመቸው የሚመጣ ከሆነ ቀጣዩ ደብር በቅርቡ ነው የሚሆነው። አሁን ከ2 አመት በኋላ ነው የተገናኘ ነው ከእንግሊዙ በኋላ። ትክክል። ያሁኑ ግን እንደዚህ 2 አመት አንቆይም። ቢያንስ ከ2 ወር በኋላ ወይ ከወር ከምናምን በኋላ ሌላ ኮንቲኔንት ሌላ አህጉር ላይ ሌላ ደብር ላይ እንገናኛለን ማለት ነው። እናንተም ቆጠብ እያደረጋችሁ ተዘጋጁ ለቀጣዩ በረከት። ከበረከቱ ያልደረሳችሁ ደርሷችሁ የተባረካችሁ ለቀጣዩ በረከት ተዘጋጁ። በላይቭ ስርጭት ሰፊ መርሃ ግብር ይኖረናል። የቀጣዩ ደግሞ በጣም ከዚህ የበለጠ ምንባረክበት ከዚህ የበለጠ መንፈሳችንም የሚደሰትበት እንዲሆን እግዚአብሔር ይርዳን። ተዘጋጅ ማለት ያው እኔ እዚህ ላይ ማለት የምፈልገው በብዙ አስባርከኸኛል። በጣም ደስተኛ ነኝ። አንተ ጠርተህ እንኳን ቆሜ እንደው ተንበረክኬ ባገለግልኩ እመቤቴ እና ስላስባረከኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። እሺ እኔም በጣም ስለ ፍጹም ታዛዥነት፣ ቅንነት፣ ፍቅር ከልብ ነው ማመሰግነው። እንግዲህ እንወዳችኋለን እናንተንም እግዚአብሔር ምድር ላይ አብረን ተጋግዘን እንደሰራን በቸርነቱ ብዛት በሰማይ ደግሞ አብረን ተጋግዘን ዘላለም ስሙን ለማወደስ ያብቃን። አሜን አሜን። ሰላም ሁኑ። ይህ ጭብጨባ ለኦርቶዶክሳውያን ነው። በእውነት ይገባችኋል። በአውሮፓ ምድር ታሪክ ተሰርቷል። በዶንኪ ቲዩብ ለ1 ሳምንት የቆየው ልዩ የሆነ የምስጋና ጊዜ 750,000 ዩሮ በላይ በመሰብሰብ በድል ተጠናቋል። ይህ ማለት ለሚገባችሁ ልዩ ትርጓሜ አለው። የኦርቶዶክሳውያን አንድነትና ህብረት ፍቅር ለዓለም የተገለጠበት ድንቅ ጊዜ ነበር። ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ደስ ብሎኛል። ደስ ይበላችሁ።
ደግሞ እስከ ዳሞት